ቀላል የሚመስሉ ግን ትልቅ ዋጋ የሚያስከፍሉ የየዕለት ተዕለት 10 ተግባራት። እነዚህን ነገሮች በጭራሽ አታድርጓቸው ወይም ከእነዚህ ተግባራት ራሳችሁን አርቁ። ሰላማችሁ ይብዛ። ይህ ሜሎድ ሚዲያ ነው። ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮውን እንጀምር። ቀላል የሚመስሉ ግን ትልቅ ዋጋ የሚያስከፍሉን የየዕለት ተዕለት 10 ተግባራት። አንደኛ፣ ሐሜት። ሐሜት በየዕለቱ በቀልድ ወይም በጨዋታ አስመስለን አንድን ሰው በሌለበት ስለዛ ሰው መጥፎ፣ ደካማነት እንዲሁም ያጋራንን የትኛውንም ሚስጥር እሱ በሌለበት ማውራት ነው። ብዙ ጊዜ ስለ ሰው አንስተን በምናወራበት ጊዜ ለኛ ቀላል ሆኖ ሊታየን ይችላል። በደጋገምነው ቁጥር መርዛማ ሱስ ይሆንብናል። ስለዚህ ሐሜትን ከኛ እናስወግድ። ሁለተኛ፣ ሰዎችን ማታለል። ያወቅንና ብልጥ የሆንን መስሎ ብዙ ጊዜ ሰዎችን እናታልላለን። በተለይ ደግሞ የሚያምኑን ሰዎች ላይ ነው ይህንን ጥቃት የምናደርገው። ስለዚህ ይሄ ነገር ፈጽሞ ልክ ስላልሆነ ከእንግዲህ የትኛውንም ሰው ማታለል ልናቆም ይገባል። ሶስተኛ፣ ውሸት። መዋሸት በየትኛውም ሁኔታ እና መንገድ ኃጢአት ነው። በየትኛውም ሃይማኖት ውስጥ የሚደገፍ አይደለም። እኛም ሰዎችን መዋሸት የለብንም። አንዳንድ ሰዎች ድብቅነት እና ውሸት አንድ አይነት ናቸው ብለው ወይም አንድ አድርገው ያስባሉ። ለምሳሌ እኔ ለማላቃቸው ሰዎች ስለ ራሴ ማብራራት አይጠበቅብኝም። ያንን ስላላብራራው ግን ሌላ ሰው እኔን ውሸታም ናት ሊለኝ አይገባም። ይህንን ያደረግኩት ድብቅ መሆን ስለነበረብኝ እንጂ ውሸታም ስለሆንኩኝ አይደለም። በሌላ መንገድ ደግሞ ለቅርብ ጓደኛዬ መግለጽ የማልፈልገውን ነገር መናገር እንደማልፈልግ እያወቅኩኝ ካልነገርኳት ትቀየመኛለች ብዬ የሌለና ያልተፈጠረ ነገር ቀባጥሬ ባሳምናት ይህ ውሸት እንጂ በፍጹም ድብቅነት አይደለም። ስለዚህ ድብቅነትና ውሸትን በመለየት ሰዎችን በምንም አይነት ሁኔታ መዋሸት እናቁም። አራተኛ፣ ምቀኝነት። ይህ ነገር በጣም ከባድ ነው። እንደዚህ አይነት መርዛማ ባህሪያት ያላቸው ሰዎች ከህይወታችን ማራቅ አለብን። ምክንያቱም ምንም መልካም ብናደርግላቸው እና ብናስደስታቸውም ለእኛ ክፉ ከማሰብ አይቆጠቡም። ምቀኛ የሆኑ ሰዎች የሰው ደስታ ያስከፋቸዋል። የሰው ውድቀትና ሰዎች ላይ የሚገጥማቸው የትኛውም ነገሮች አለመሳካት እነሱን ደስተኛ ያደርጋቸዋል። ሁሌም ቢሆን ለሰው ክፋትን ነው የሚያስቡት፣ ግን አጠገባችን ሲሆኑ መልካም እንደሆኑ ማሳየት ይፈልጋሉ። ብታማክሯቸው ራሱ ለእናንተ ጠቃሚ ሳይሆን ክፉ ነገር ነው የሚነግሯችሁ። ስለዚህ እነዚህን ሰዎች አምናችሁ የምታደርጉት የቱም ነገር ገደል ነው የሚከታችሁ። ራሳችሁን ከእነዚህ ሰዎች አርቁ። ይህ ባህሪ ካላችሁ ተጠንቀቁ። አምስተኛ፣ የአይን አምሮት። በጣም ተራና ቀላል ቢመስልም በጣም ክፉ ተግባር እንደሆነ ልንረሳው አይገባም። ለእኛ ባልተገባ እና ልክ ባልሆነ ነገር መጎምጀት ፈጽሞ አይገባንም። ምክንያቱም ወደ ኃጢአትና ክፋት ስለሚመራን። ለምሳሌ አንዲት ሴት ባለትዳር የሆነን ወንድ ሀብታምና መልኩ ያማረ ስለሆነ ያንን በማየት የራሷ ለማድረግ መጎምጀት ፍጹም ልክ አይደለም። እንዲሁም አንድ ወንድ አንዲት ሴት የራሱ የማትሆን ወይም የጓደኛውን ፍቅረኛ ተክለ ቁመናዋን፣ ቅርጿን፣ መልኳን እያየ የራሱ አደርጋት ብሎ መጎምጀት ይህ የተከለከለና ትልቅ ኃጢአት ነው። ስለዚህ ራሳችንን ከዚህ ነገር እናርቅ እላለሁ። ስድስተኛ፣ ስግብግብነት። ሁሉንም ነገር ለኔ ብቻ ይሆን ማለት የቱንም ነገር መሰብሰብና አለመጥገብ፣ አለመርካት፣ ለሰዎች ማካፈል አለመፈለግ፣ ለጓደኛችሁ በችግሩ መድረስ መርዳት የምትችሉ ሆናችሁ ጊዜንና ገንዘቤን ብሰጠው እኔ ብቸገርስ እንዲህና እንዲያ በሆንስ የሌሉ ምክንያቶችን በመጥቀስ ራሳችሁን ብቻ የምታስበልጡ ከሆናችሁ እመኑ፣ ሲበዛ ስግብግብ ናችሁ። ስለዚህ ይህንን ባህሪ ከእናንተ አስወግዱ፣ ሰዎችንም ፈጣሪንም ታሳዝናላችሁና። ሰባተኛ፣ ጥላቻ። ሰዎች ላይ ከልክ ያለፈ ጥላቻ ልናሳይ ፈጽሞ አይገባም። አንዳንድ ሰዎች ለጥላቻቸው በቂ የሆነ ምክንያት ራሱ የላቸውም። በጭፍን ዝም ብለው ሰዎችን ይጠላሉ። ቢጠየቁና ለራሳቸው ራሱ ቢያስቡት ምንም ምክንያት የላቸውም። በቃ እኔ እንጃ ዝም ብዬ ነው የምጠላው ሲሉ ብቻ እንሰማቸዋለን። ስለዚህ ይህ ልክ አይደለምና ሰዎችን አትጥሉ። ስምንተኛ፣ ቁጣ። ባለም በሌለም ነገር ዝም ብሎ ቁጡ መሆን ይህ ልክ አይደለም። በሰዎች ፊት ለመከበር፣ ለመፈራት፣ ሞገስ ለማግኘት ብለን ዝም ብለን መቆጣት፣ ሰዎችን ማንቋሸሽ አይጠበቅብንም። እንደዚህ የምናደርግ ከሆነ ሰዎች እንዲጠሉንና እንዲርቁን እናደርጋለን። ብዙ ጊዜ አለቃ የሆኑ ሰዎች በበታቾቻቸው ላይ ተገቢ ያልሆነ ቁጣ ያስተናግዳሉ። ወላጆችም ከልክ ያለፈ ቁጣ ልጆቻቸውን ሲቆጡ እናያለን። ይህ ደግሞ እንዲፈሩን እና እንዲሸሹን እናደርጋለን።
እናደርጋለን። ስለዚህ ለቁጣችን ምክንያትና ገደብ ያስፈልገዋል። 9ኛ አንድ ሰው ቢበድላችሁ ይቅርታ አድርጉለት። ይቅርታ ቢጠይቃችሁም ባይጠይቃችሁም፣ በተለይ ደግሞ ይቅርታ አድርጌልሃለሁ ካላችሁት በኋላ ያ ሰው ነገሩን ከረሳውና ከተወው ከተስተካከለ በኋላ እናንተ ግን ሁሌ የወጋ ቢረሳ የተወጋ አይረሳም እያላችሁ አብራችሁት የምትቆዩ ከሆነ ያንን ሰውንም ራሳችሁንም ትጎዳላችሁ። ግንኙነታችሁም የማስመሰል ስለሚሆን መቋረጡ አይቀርም። ቂመኛ ሰው ቂሙን ለመመለስ ሲል ወደ ክፋት ነው የሚመራው። የትኛውንም ክፉ ነገር እንድታደርጉ ውስጣችሁ ያለ የቂም ስሜት ያዛችኋል። ክፉ ሰው ላለመሆን ከፈለጋችሁ ቂምን በውስጣችሁ አጥፉ። ከሰዎች ጋር በሰላም ኑሩ። 10ኛ ትዕቢት ወይም ኩራት። ምን አይነት ባህሪ ያላችሁ እንደዚህ አይነት ሰው ታውቃላችሁ? ትዕቢት ወይም ኩራት እጅግ ከምታስቡት በላይ ክፉ ነገር ነው። ሰዎች ይህንን ባህሪ በራሳቸው ላይ ፈቅደው ፈልገው ወይም ሳያስቡትና ሳይፈልጉት ሊያስተናግዱት ሊያደርጉት ይችላሉ። ትዕቢት ያለበት ሰው ሰውንም ሆነ ፈጣሪንም ለማሳዘን ቅርብ ነው። ከትዕቢቱ የተነሳ በራሱና ባለው ጊዜያዊ ነገር ይመካል። ስለዚህ ሰዎችን ይንቃል። ከራሱ በላይ ያለ አይመስለውም። ለሌላ ትኩረት ወይም ክብር አይሰጥም። በዚህ ምክንያት አንድ ክፉ ነገር ቢገጥመውና በራሱ አቅም ማድረግ የማይችለው ነገር ቢፈጠር የሚረዳውን ሰው ላያገኝና ሊጎዳ ይችላልና ይህ ባህሪ ካላችሁ በፍጥነት ከራሳችሁ ላይ አስወግዱ። ከጠቀስኩት ከ10 ባህሪያት ውስጥ የቱ እናንተ ላይ አለ? አንድ ባህሪ እንኳን ቢኖራችሁ 10 ባህሪ ወይም 8 9 ካለው ጋር እኩል መጥፎ ባህሪ ያላችሁና በየዕለት ራሳችሁን ከዚህ አይነት ባህሪ አርቁ። አመሰግናለሁ።